ሰላም ሰላም ጤና ይስጥልን በድጋሚ ተመልሰናል። የዚህኛው ፕሮግራም አላማ በተወሰነ መልኩ እስኪ መደመር በፕሮግራሚንግ ስንሰራ እንዴት ነው ከቤዚክ ስለምንጀምር ነው። ስለዚህ የመጀመሪያዎቹ ፓርቶች ላይ ቤዚክ የሆኑ ነገሮችን አግኝተናል። አሁንም በተወሰነ መልኩ ቤዚክ ነው የሚሆነው። ስለዚህ እንደ መጀመሪያው ሃሽ መጻፍ ይኖርብናል። ሃሽ ለምንድነው ኢንክሉድ ለማድረግ ሃሽ ኢንክሉድ ለመጻፍ ነው። ምክንያቱ ምንድነው ፕሮሰሰር ሄደር ፋይሎችን አድ ለማድረግ። ስለዚህ አዮስትሪም ያስፈልገናል። ምክንያቱም ዲስፕሌይ ማድረግ ይኖርብናል ስክሪን ላይ ዲስፕሌይ ለማድረግ አዮስትሪም ወሳኝ ነው። አዮስትሪም ብቻውን አይሰራም። ካባ ብለናል ወይም አጃቢ ያስፈልገዋል። አጃቢው ሃሽ ኢንክሉድ የሚባለው ነው እንላለን። ስለዚህ ዩዚንግ ኔም ስፔስ ኤስቲዲ እንጽፋለን። ኔም ስፔስ ኤስቲዲ እንጽፋለን። ሰማይ ኮለን ያስፈልገናል። ለምንድነው ኤስቲዲ የሚያስፈልገው የሚለውን ነገር ተነጋግረናል። ዩዚንግ ልጠቀም ነው። ኔም ስፔስ ኮሌክሽን ኦፍ ኔምስ ልጠቀም ነው። ከኮሌክሽን ኦፍ ኔምስ ውስጥ ኤስቲዲ እንጠቀማለሁ ነው የምንለው። የምንጠቀምበት ምክንያት ሲአውት የሚለው ከፊቱ ኤስቲዲ የሚል ስላለው ያን በተደጋጋሚ ሲአውት እያልን ከፊት ኤስቲዲ ላለማስከተል እውቅና እንዲኖረው ነው ሲአውት የሚለው ከፊት በኩል የሚደረገው ለማስቀረት። ይሄን ቱቶሪያል ለማየት ከፈለጋችሁ የሁለተኛውን ቱቶሪያል ከዚህ በፊት 1-2 ሰከንድ ቱቶሪያል ሄሎ ወርልድ የሚለው ማየት ትችላላችሁ። ስለዚህ ኢንት ሪተርን ታይፕ ነው፣ ቃል መግባት ነው። ኢንት ኢንቲጀርን ሪተርን አደርጋለሁ ነው። ሜን ዘ ኔም ኦፍ ዘ ፈንክሽን ሜን ኢዝ ዘ ኔም ኦፍ ዘ ፈንክሽን። ከዛ ብሬስ ከፍታለሁኝ። ከከፈትኩኝ በኋላ አሁን አላማዬ ሁለት ቁጥሮችን ምን ማድረግ ነው መደመር ነው አላማዬ። ስለዚህ ለመደመር ልክ ማትስ ላይ እንደተማርነው ቫሪያብል የሚባል ነገር አለ። ቫሪያብሎችን ክሬት ማድረግ ይኖርብናል። ኢንት እላለሁኝ። ኢንቲጀር ነው ቫሪያብሌ። ባልዲ ክሬት ላደርግ ነው ማለት ነው። ባልዲ ኦር ቦርሳ ዋት ኤቨር ዩ ካን ኮል ወይም ኮንቴነር ነው። ስለዚህ ኤክስ አልኩት። ኮማ 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 ነው ኖርማሊ መለያ ነው። ስለዚህ ኤክስ አልኩኝ፣ ዋይ አልኩኝ፣ ዚ ኦር ሰም አልኩኝ። ስለዚህ ሶስት ቫሪያብሎች አሉኝ ማለት ነው። ሶስቱም ቫሪያብሎች ውስጥ ቁጥር ላስቀምጥ። የመጀመሪያው ላይ 5 ይኑረው፣ የሁለተኛው ላይ 7 ይኑረው፣ ሶስተኛው ምንም የለውም ምክንያቱም ሰማቸውን ስለሚይዝልን ማለት ነው። እዚህ ጋር ምን ማለት ነው የሚለውን ስናይ ኤክስ የሚባል ቫሪያብል ክሬት አድርጌያለሁ። ኤክስ የሚባል ቫሪያብል ክሬት አድርጌያለሁ። ስለዚህ ኤክስ ላይ 5ን አስቀምጫለሁ። ዋይ የሚባል ቫሪያብል ክሬት አድርጌያለሁ ወይም ባልዲ ክሬት አድርጌያለሁ። ዋይ ላይ 7 ቁጥርን አስቀምጫለሁ። ሰም ምንም ነገር የለውም። ስለዚህ ሰም ላይ ምን ላድርግ? ሰም is equal to this is equal to assignment operator ይባላል። በነገራችን ላይ ማኖር ማለት ነው። ለምሳሌ አሁን እቺ ኢኳል ሳይን ማለት እኩል ናቸው ማለት አይደለም። የማትስ እኩል ይሆናል ምልክት አይደለም። this is the assignment operator assign 5 into x ማለት ነው። ከቀኝ ወደ ግራ ማለት ነው። 5ን x ላይ ማኖር፣ 7ን y ላይ ማኖር፣ እዚህ ጋር ያለውን ደግሞ ሰም ላይ ማኖር። ለምሳሌ x plus y እናደርጋለን ማለት ነው። ስለዚህ x plus y የx እና የy ድምር ማን ላይ ያኖረው? ሰም ላይ ያኖርልን ማለት እንጂ ሰምና x plus y እኩል ናቸው ማለት አይደለም። which is maths property commutative property እንደሚባለው አይደለም የሚለውን ተወስዳላችሁ። ስለዚህ ሰማቸውን ዲስፕሌይ ለማድረግ ነው የምንፈልገው። እስካሁን ዲስፕሌይ አላደረግንም። ዲስፕሌይ የሚሆነው ምክንያቱም ሲ አውት ካልን ነው። ሲ አውት አውትፑት አድርግልን ነው። ስለዚህ አውትፑት ለማድረግ ምን ማድረግ ይኖርብናል? ዲስፕሌይ ማድረግ ይኖርብናል። ሰም እንላለን። ሰም ማለት የሁለቱ ድምር ነው። ሰም ማለት የሁለቱ ድምር ነው። እዚህ ጋር አንድ ነገር ላስተዋውቃችሁ። ኤንዲኤል ነው የሚለው ኤንድል ማለት ነው። ኤንድል ኤንድ ኦፍ ላይን ማለት ነው። which is ኒው ላይን ማለት ነው። ስላሽ ኤን ጋር ተመሳሳይነት አላቸው። ላይን ፊደር ይባላል። ስለዚህ ላይን ፊድ ይባላል። ይሄን እንደጨረሰ የሚቀጥለው አዲስ መስመር ላይ እንዲመጣ ለማድረግ ነው። ይሄን ማየት እንችላለን። ለዚህ መጨረሻ ላይ ቃል የገባ ነው ምንድነው? ኢንቲጀርን ሪተርን አደርጋለሁ ብለናል። ስለዚህ ሪተርን 0 እንበለው። ኢንቲጀር 0 ኢንቲጀር ነው። ሌላም ብታረጉት ችግር የለውም። ግን ምንም ሪተርን የምናደርገው የምንሰጠው ነገር ስለሌለ 0 ነው የሰጠነው የመለስነው የሚለው እናያለን። ስለዚህ ራን እናድርግና ከዛ ወደ ትንሽዬ ቲዮሪ ፓርት አለች እሷን ነገር እናያለን ማለት ነው። ራን ኤንድ ቢልድ 12 እዚህ ጋር 12 ያያል። ሲአውት ላይ ያለው ነው። አውትፑቱ ምንድነው ተብላችሁ ተጠየቁ። ሲአውት ላይ ምን አለ የሚለው ነው
በቀጥታ ማየት ያለባችሁ። ስለዚህ ሲያውት ላይ ሰም ያለው ሰም ምንድነው? የኤክስ እና የዋይ ድምር። ኤክስ ስንት ነው? 5 ዋይ ስንት ነው? 7። ስለዚህ 3 ቫሪያብሎችን ዲክሌር አድርገናል። ዲክሌር ማድረግ ማወጅ ማለት ነው፣ ማሳወቅ። አልጋ ይዘናል፣ ሪዘርቭ አድርገናል። ስፔስ ሚሞሪ ላይ ሪዘርቭ አድርገናል። ማን የሚባል? ኤክስ የሚባል። ኤክስ ላይ ማን አለ? 5 ቁጥር አለ። ዋይ የሚባል ሪዘርቭ አድርጌያለሁ። ማን ስንት አለ? እዛ ውስጥ 7 ቁጥር አለ። እዚህ ጋር 5 አልኩት፣ እዚህ ጋር 7 አልኩት። ለምን? ኢንቲጀር ስለሆነ። ቢካዝ የኔ የዳታው አይነት ኢንቲጀር ነው። ስለዚህ ኢንቲጀር ስለሆነ 5 ቁጥርን እንጂ ማስቀመጥ የምችለው 5.5ን አይደለም፣ ወይም ኤን አይደለም። በደብል ካራክተር አድርጌ ኤን አይደለም፣ ምክንያቱም ካራክተር ስለሆነ ማለት ነው። ይሄ ኢንቲጀር እንደመሆኑ ኢንቲጀር ነው ማስቀምጠው። ሰም ራሱ ኢንቲጀር ነው። ስለዚህ ኤክስ እና ዋይ ኢንቲጀር ስለሆኑ ሰምን ኢንቲጀር ስለሆነ የሁለቱን ድምር አንድ ላይ ማስቀመጥ ይቻላል። this is variable 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 እንላለን። ስለዚህ የነዚህን ድምር ዲስፕሌይ አድርገናል። እስኪ ትንሽ ሻል እናድርገው፣ በኮቴሽን እናድርገው፣ ጽሁፍ እንዲወጣልን በኮቴሽን። ኮቴሽን ውስጥ የሚቀመጥና የማይቀመጠውን በኢንሰርሽን ኦፕሬተር መለየት ይኖርብናል። ይሄኛው ቅድም ምናልባት ትዝ ካላችሁ እቺን ልመልሳትና አንድ ጊዜ ላሳያችሁ። በኮቴሽን ከሆነ ሰም ኮቴሽን ውስጥ አድርገን ዲስፕሌይ የምናደርገው ከሆነ ጽሁፉ ሰም የሚለው ጽሁፍ እንጂ የዚህኛው ድምር አይደለም ዲስፕሌይ የሚሆነው። ይህንን በተግባር መመልከት እንችላለን። እቺን እናጥፋት፣ ራን እናድርገው። በድጋሚ ስናደርገው ሰም የሚል እንጂ 12 ቁጥር አይደለም ዲስፕሌይ የሚሆነው፣ ምክንያቱም ኮቴሽን ውስጥ ስላስገባ ነው። ስለዚህ ከኮቴሽን ውጪ መሆን አለበት የሚለውን እናያለን። ኮቴሽኑን እናጥፋው። ኮቴሽኑን ካጠፋ ነው 12 ቁጥር የሚል ነው የምናየው። ምክንያቱም 12 ቁጥር የምናይበት ምክንያት ዊዝ ኮቴሽን ማለት ዘ ኮንቴንት ሳይሆን ዘ ራሱ ዘ ቴክስት ኢትሰልፍ ዊዝ ኮቴሽን ከሆነ ዊዛውት ኮቴሽን ኢዝ ዘ ቫልዩ ኦፍ ሰም ማለት ዘ ቫልዩ ኦፍ ሰም ኢዝ ኤክስ ፕላስ ዋይ ስለሆነ 12 የሚል ዲስፕሌይ ያደርግልናል። እስኪ ትንሽ የተሻለ እናድርገው። ቅድም እንዳየሁት ኮቴሽን ውስጥ የሚገባውና የማይገባውን በኢንሰርሽን ኦፕሬተር መለየት ይኖርብናል። እናሳምረው እስኪ ምንድነው የሚለው? 12 ዲስፕሌይ ከሚሆን ዘ ሰም ብንለው ምን ችግር አለ? ዘ ሰም ኦፍ ኤክስ ኤንድ ዋይ ኢዝ 12 ብንለው የተሻለ ይሆናል የሚለው እናምናለን። ስለዚህ ራን እናድርገው። እዚህ ጋር the sum of x and y is 12 the sum of x and y is 12 ሰም ነው ዊዛውት ኮቴሽን ስለሆነ 12 ነው ዲስፕሌይ። ኢዝ ካለ በኋላ ያለው ሰም ነው። ስለዚህ 12 እዚህ ጋር አዲስ መስመር ታያላችሁ። እቺ ስፔስ ስላሽ ኤን ነው እንዳያችሁት ያለው ኤንድል ነው። ኤንድል ማለት አዲስ መስመር ነው ብያችኋለሁ። ላይን ፊደር ነው። አዲስ መስመር ላይ ዲስፕሌይ እንዲሆን እናደርጋለን። ስለዚህ እስኪ ትንሽዬ ቲዮሪዋን እነዚህ ነገሮች ዲክላሬሽን ይባላሉ። ቫሪያብሎች አሉ። ቫሪያብሎችን ዲክሌር ማድረግ ማወጅ ማሳወቅ ማለት ነው። ስለዚህ እሱ ላይ የተወሰነ አይዲያ አለ። ስለዚህ እነሱ ነገሮች ምን ይሆናሉ የሚለውን እኔ በቅድሚያ አይደንቲፋየር የሚባል ኮንሴፕት አለ። አይደንቲፋየር ማለት መለያ ማለት ነው። ስም ኔም given to any program element ፕሮግራሞች ውስጥ የተለያዩ ኤሌመንቶች አሉ። ፈንክሽን ሊኖር ይችላል፣ ቫሪያብል ሊኖር ይችላል። አሁን ያየነው ኤክስ ዋይ ዚ ያልናቸው አይደንቲፋየሮች ስም ናቸው። አይደንቲፋየር ስም ነው። ስለዚህ ለማንኛውም ፕሮግራም የሚሰጥ ኤሌመንትስ ማይት ቢ ቫሪያብል፣ ፈንክሽን፣ አሬ፣ ስትራክቸር ኦር ክላስ የሚባላሉ። ኢንት ዲ ይላል፣ ኢንት ኤክስ፣ ኢንት ዋይ እንላለን። በዛ ወይ ብታዩት መልካም ነው። አይደንቲፋየሮችን ለመስጠት ምን ያስፈልገናል? ኦንሊ ሌተርስ። ሌተር ማለት ኤ ስሩ ዜድ አፐር ኬስ ሎወር ኬስ ኤ ስሩ ዜድ አፐር ኬስ 26 ናቸው። ኤ ስሩ ዜድ ሎወር ኬስ 26 ናቸው። ስለዚህ አንድ ላይ 52 ይሆናሉ። ዲጂትስ 10 ዲጂቶች አሉ 62። አንደርላይንድ ወይም አንደርስኮር ይባላል። ከስር የሚሰመር ነው፣ ማይነስ ምልክት ሳይሆን ከስር የምናደርገው ነው። ስለዚህ እሱ በራሱ ላይን ስኮር የሚባለው በራሱ ሌላ ነው። ስለዚህ አንደርስኮር ማለት ወይም አንደርላይንድ የሚባለው ለምሳሌ ኤ ማይነስ ቢ ይሄ አንደርስኮር አይደለም። አንደርስኮር ማለት ኤ ከስር እዚህ ጋር ቢ ከስር ሰረዝ የሚደረገው አንደርስኮር ይባላል ማለት ነው። ስለዚህ እቺ አንደርስኮር ትባላለች ማለት ነው። ከዚህ ጋር 63 ማለት ነው። ስለዚህ አባል መሆን የሚችሉት የአይደንቲፋየር ፓርት መሆን የሚችሉት በአጠቃላይ ስንት ናቸው ማለት ነው? 63 ናቸው። ከ63 ውስጥ መጀመሪያ ላይ መጀመር የማንችለው አለ። variable should always begin with a letter or under
ቫሪያብል ይላል እዚች ጋር ያው አይደንቲፋየር ነው። ቫሪያብልም ራሱ አይደንቲፋየር ስለሆነ ቅድም አሳይቻችኋለሁ። አይደንቲፋየር በራሱ አይደንቲፋየር should always begin with a letter or underscore በቁጥር መጀመር አይቻልም። ለምሳሌ 5x ማለት አይቻልም። ኤክስ ይቻላል፣ 5ም ይቻላል። ነገር ግን በቁጥር ማስቀደም መጀመር አይቻልም። ስም ስንሰጥ ልክ 50 ሴንት እንደሚባለው አይቻልም። ኪወርድ should not be used as names for identifiers ለአይደንቲፋየሮች ኪወርዶች መጠቀም አይቻልም። ምን አይነት ኪወርድ? ሪተርን እያልኩ እስካሁን እያሳያችሁ ያሉት ሪተርን 0 እያልን ያለ ነው። ሪተርን የሚለው ስቴትመንት ላይ ሪተርን ኪወርድ ስለሆነ እሱን መጠቀም አትችሉም። ለምንድነው? ኪወርድ ስለሆነ። ሌላኛው C++ is case sensitive። C++ ኬስ ሴንሲቲቭ ነው። ኬስ ሴንሲቲቭ ማለት አፐር ኬስ እና ሎወር ኬስ የተለያዩ ናቸው። አፐር ኬስ ኤ እና ሎወር ኬስ ኤ የተለያዩ ናቸው የሚለውን እንድንወስድ ነው። ስለዚህ እነዚህ የአይደንቲፋየር ፓርቶች ናቸው። ሪዘርቭድ ኪወርዶች እዚህ ጋር ወደፊት በስራ ነው የምትለምዱት። ስትሰሩ ምናምን ልትለምዱት ትችላላችሁ። ኤስኤም፣ አውቶ፣ ቡል፣ ብሬክ፣ ኬስ፣ ካች፣ ካር፣ ክላስ whatever maybe ይሄው ሪተርን ደግሞ እዚህ ውስጥ አለ። ሪተርን ኪወርድ ስለሆነ መጠቀም አትችሉም። ይሄንን በተለምዶ እየሰራችሁ ነው አንደርስታንድ ልታደርጉ የምትችሉት። መሸምደዱ ጥሩ ነው፣ ግን መሸምደዱ ብዙም አይመከርም። ኢንት የሚል ለምሳሌ እዚህ ላይ ታገኛላችሁ። ኢንትን አወቃችሁት በተለያየ ጊዜ ማወቅ እንችላለን ማለት ነው በቀስታ። ቫሪያብል እንደምታዩት ስፔስ ባልዲ ማለት ነው። a reserved place in memory to store information in ለማስቀመጥ የሚያገለግለን ነው ቫሪያብል ማለት። ቫሪያብሎች 3 ባህሪ ያላቸው። አንደኛ ዴታ ታይፕ። ቀደም ምንድነው ያለው? int x is equal to ወይም አሳይንመንት ኦፕሬተር 5 አለን። ይሄ ነገር 3 ባህሪ ይዘዋል። አንደኛ ዳታ ታይፑን ይዘዋል። ዳታ ታይፑ ምንድነው? ኢንቲጀር ነው። ሌላ ምን አለ? ካር የሚባል አለ፣ ፍሎት አለ። ካር ብለን ለምሳሌ አሁን ካር ብለን ኤ ብዬ ኢዝ ኢኳል ቱ ሲንግል ኮቴሽን ያስፈልገኛል። ኤስ ልበለው፣ ኤስ ላስቀምጥ። ሰማይ ኮለን እዚህ ጋር ያስፈልገኛል። እዚህ ጋርም ሰማይ ኮለን ስቴትመንት በኤንድ ስዊች ሰማይ ኮለን ነው። ስለዚህ ዳታ ታይፕ ይዛል። የዚህኛው ዳታ ታይፕ ካራክተር ነው፣ የዚህኛው ኢንቲጀር ነው። ኔም አለው። ኔሙ ምንድነው? ይሄኛው ኤክስ ነው፣ ኤስ ኤ ነው። ቫልዩ አለው። ቫልዩ የዚህ ማን ነው? ኤስ ነው። የዚህኛውስ 5 ቁጥር ነው። ስለዚህ 3 ነገሮች አለ የሚለው ዴታ ታይፕ አለው፣ ኢንት ካር፣ ኔም አለው፣ ኤክስ ኤ፣ ቫልዩ አለው 5 ቁጥርና ኤስ። ስለዚህ በዚህ ዌይ ነው የሚዳኙት። ቫሪያብል ዲክላሬሽን ዲክሌር አድርገናል። በቅድሚያ ቫሪያብሎችን ከመጠቀማችን በፊት ዲክሌር ማድረግ in order to use variable in C++ we must first declare it specifying which data type int ምናምን እንላለን። the syntax is type variable አሁን ያየነው ነው። ስለዚህ ቫሪያብል ዲክላሬሽን ግድ ይለናል። እንደ ኢንት እያልን ኤ ኮማ ቪ ኮማ ኤስ ከዛ መጨረሻ ላይ ሰማይ ኮለን ወይም ደግሞ እዚህ እንዲህም ማድረግ መዘርጋት ይቻላል። ኢንት ኤ ብላችሁ አዲስ ሰማይ ኮለን፣ ኢንት ቪ ሰማይ ኮለን፣ ኢንት ኤስ። ይሄ ኖርማል የሆነ ጉዳይ ነው። ስለዚህ በሁለቱም ወይ ማድረግ ይቻላል። ዴታ ታይፕ ምን ማለት ነው? ለምሳሌ ዴታ ታይፑ ምንድነው? ኢንቲጀር ነው። ዴታ ታይፑ ምንድነው? ካራክተር ነው። ዴታ ታይፕ ኢዝ ኤ ኔም። ኢንቲጀር ኔም ነው። ለምንድን ነው የሚሰጠው? given a set of values ለሴት ኦፍ ቫልዩ። ኢንቲጀር የሚባለው ሴት ኦፍ ቫልዩዎች አሉ which have common property። ኢንቲጀር የሚባለው 0 1 2 3 4 ኔጌቲቭ 1 ኔጌቲቭ 3 እነዚህ ኮመን ፕሮፐርቲ ያላቸው ዴሲማል ፖይንትን አይዙም። ለምሳሌ ፍሎት የሚባል አለ። ፍሎት ዴሲማል ፖይንት እንዲይዝ የሚደረግ ነው። ዴሲማል ፖይንት ማለት 5.6 6.1 ፖይንት ከፖይንት በኋላ የሚጻፉ ቁጥሮች አሉ። ዴሲማል ፖይንት 0.6 እነዚህ ዴሲማል ነምበር ፍሎት ዴሲማል ፍሎቲንግ ፖይንት ነምበሮች ናቸው። ስለዚህ ፍሎት የሚባሉት እነሱ ናቸው። እነዚህም ሴም ፕሮፐርቲ። ካራክተር ማን ናቸው? ኤ ስሩ ዜድ ኤ ቢ ሲ ዲ። ቡሊያን ማን ናቸው? ፎልስ ትሩ እንላለን። እነዚህ ሴት ኦፍ ቫልዩ ናቸው። ሁለት እንትን ያላቸው ስቴት ነው ያላቸው። እነዚህም ሌላ ዴታ ታይፕ ናቸው። ስለዚህ ኢንቲጀር የሚባል አለ፣ ፍሎት አለ፣ ካር አለ፣ ቡሊያን አለ፣ ሎንግ የሚባል አለ፣ ደብል የሚባል አለ። ሌሎችም የዴታ ታይፖች አይነቶች አሉ። ስለዚህ ዴታ ታይፕ ማለት ስም ነው። ተመሳሳይ ባህሪ ላላቸው የሚሰጥ ስብስቦች የሚሰጥ ስም ነው። ተመሳሳይ ባህሪ ላላቸው ስብስቦች የሚሰጥ ስም ነው። ኮመን ፕሮፐርቲ ላላቸው በዛ ዌይ ነው ራን የሚያደርገው ማለት ነው። እንደዛ ነው የሚሰራው። ስለዚህ ይሄ ኮንስታንት የሚለውን የሚቀጥለው ላይ እንገናኛለን። በጣም አድርገን እናመሰግናለን። thank you very much